እኔ ኃጢአተኛ ልጅ ነኝ ጠልቼ አይደለም ተታልዬ ነው በሉት ደክሞኝ እንጂ ክጄ አይደለም በሉት ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ ከመንጋ ውስጥ በጠፋም ከበጎች አንዱ ነኝ ከፊት በኃጢአት ምክንያት ብርቅም ከልቤ ግን አላወጣውም በሉት የትም ብትወድቁ ያነሳችኋል ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት ወደ ማናውቀው ክብር ነው የሚያደርሰን እግዚአብሔር እየጠበቀን እኮ ነው እግዚአብሔር ወገኖቼ ወጣቶቹ እመኑት ሲያሳፍራችሁ ይሁት እግዚአብሔር ማንን አሳፍሮ ያውቃል አብርሃም ነው በድህነት ተንከራቶ በባለጠግነት አልመለሰው ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው ሙሴን ተመልከቱ ባዶውን ከድሎት ቤት ወጥቶ የሕዝቡ መሪ የመንጋው አስተማሪ የሕጉ መጋ የብዙ ራእዮችና ባለጠጎች አላረገው ታዲያ የእግዚአብሔር ከኛ ጋር የለም ወጣቶቹ ይመኑት አምልኩትና እመኑት እንጂ እንዳትፈሩ እመን እንጂ አትፍራ ብዙዎቻችሁ ፈርታችሁ ኃጢአት እየሰራችሁ እንደሆነ እናውቃለን ለዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው ጫማ ስላልቀየርክ ለምን ትጨነቃለህ ለምን ትጨነቅ የዕለት ጉርስ ካላሳጣ ለምን ትጨነቃለህ ለዓመት እያሰብክ ለምን ትፈነዳለህ ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ ለምን ትሰርቃለህ ለምን ታታልላለህ በመጠን ብትኖር ግን ጸጥ ታረጋዋለህ የሚያውክህን ነገር በሙሉ ይበቃኛል ማለት ወጣቶች ኑሮ ይበቃኛል ማለት ማትረፊያ ይበቃኛል የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል ዮሐንስ ዘሰዋስው ጆን ዘክላይማክስ የቅዱሳን ጥሪታቸው ሀብታቸው ንብረታቸው ኢየሱስ ክርስቶስ ነበር ይላል ለምን ነው የምትጨነቁ ለማጌጥ ለማሸብረቅ ለምንድን ነው መከራ የምትበሉት ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው ይበቃኛል ካላችሁ ታርፋላችሁ ከሰው ጋር ትወዳደሩ ቅናት አያበግናችሁም ወንድማችሁ ምንም ቢያደርግ ደስ ይላችኋል ምክንያቱም ኑሮ ይበቃኛል ብላችሁ ስለምትኖሩ ኑሮ ይበቃ በመጠ